አሁን በዚህኛው ዘመን ላይ ትልቁ የሰው ልጆች ፈተና ዕውቀት ማጣት ዊዝደም ማጣት ለሚፈልጉት ነገር የሚያግዝ ልምድና ዕውቀት የሚሰጣቸው ነገር ፈልጎ ማጣት የሰዎችን ልምድ ማግኘት ማጣት ሳይሆን ትልቁ የዚህ ዘመን ፈተና ከብዙ አሰስገሰስ ውስጥ ህይወትን ከፍ የሚያደርግ ዊዝደም ኤክስትራክት ማድረግና እሱ ላይ መኖር እሱ ላይ መቆም ነው ትልቁ ፈተና ዲስትራክሽን ነው የዚህኛው ያንኛው ክፍለ ዘመን ባገኘነው ነገር ሁሉ መበተን ጓደኞቻችን ይበትኑናል ሶሻል ሚዲያ ይበትነናል የምናየው ነገር ሁሉ ዛሬ በእጃችን ከያዝነው የሚሻል ነገር ያቀርብልናል የሚቀጥለው ቀን ጧት ከንቅልፋችን አንድ ጉዳይ መርጠን ህይወታችን ኢንቨስት ካላደረግን በዚህኛው ዘመን we are going to turn insane in the next few years የሚያሳብድ ዘመን ነው ይሄኛው ዘመን እንኳን ከአንደኛው ነገር ላይ ትኩረታችንን እየበተንን ወደሚቀጥለው እሱም በደንብ ሳናበስል ወደሚቀጥለው እሱም በደንብ ሳንጠልቅ ወደሚቀጥለው ሄደን ቀርቶ አንዱ ነገር ላይ አተኩረን እንኳን ዘመኑ በሚሄድበት ፍጥነት አብሮ ፔሱን መሄድ በጣም አስቸጋሪ ነው እንወካል ማለት ነው በአንድ ጉዳይ ላይ እድሜ ልካችንን እዛ ጉዳይ ላይ ብቻ ህይወታችንን ኢንቨስት ብናደርግ ጥልቀቱን አንጨርሰው እንኳን ተበትነን አንዱን ነገር ራሱ አንጨርሰው ዝም ብላችሁ ስትመለከቱ እንግዲህ ይሄ አንዱ ነገር ላይ ብቻ ማተኮር እድል የሚያጠብ ስለሚመስለን ምንድነው የምናደርገው ማለት ነው እቺኛዋን እንይዝና ምናልባት እቺኛዋ ባትሆን ብለን ሁለተኛ አማራጭ እንይዛለን አማራጭ ስለምን መሰላችሁ የተለያየ ስራ አይደለም ይያልኩ ያለው ህይወታችንን ኢንቨስት ስለምናደርግበት ጉዳይ ነው ይያልኩ ያለው 10 ነገር እንሰራ እንችላለን ምንም ችግር የለም 4-5 ካምፓኒ ራል ልናደርግ እንችላለን እሱን አይደለም ይያልኩ ያለው የኛን ህይወት ኢንቨስት የምናደርግበትን ጉዳይ ነው ይያልኩ ያለው ለምሳሌ አንድ ትልቅ ካምፓኒ ያለው ሰው ፋይናንሱንም እሱ የሚያስተዳድር ከሆነ የሰው ኃይሉንም እሱ የሚያስተዳድር ከሆነ ታለንትም እሱ ከሆነ ድሮ የሚያደርገው ጠቅላላው ካምፓኒ ውስጥ የሚሰራውን ነገር በሙሉ እሱ ራሱ የሚሰራ ከሆነ ይሄ ካምፓኒ ወደፊት እንደማያድግ ለመተንበይ ምንም ዕውቀት አያስፈልግም ምክንያቱም እያንዳንዱ የህይወት መስክ የራሱ የሆነ የሚፈልገው ስፔሻሊቲ ስላለ ማለት ነው ስለዚህ እንደዛ ሰድ 2-4-5 አይነት ካምፓኒ አይኖራችሁ አይደለም ካምፓኒ ውስጥ የናንተ ሚና የናንተን ተፈጥሮ ሪፍሌክት የሚያደርግ ነገር ነው መሆን ያለበት ህይወቱን ብትን የሚያደርግ ሰው ምን ያጋጥመዋል ብትሉ የመጀመሪያው ኢንዲሲዥን የማይወስኑ ሰዎችን አይታችሁ ከሆነ አማራጮቻቸው ብዙ ስለሆነ ነው የማይወስኑት በሚቀጥሉም ያማክሯቸዋል ተመልሰው መጣው አሁንም ያንኑ ነገር ያማክሯቸው ተመልሰው መጣው አሁን ሌላም ሰው ለካ ያማክራሉ እነሱ ያማከሩት ሰው ደግሞ መጥቶ እንትና እንዲህ ብሎ አማክሮኝ ነበር ምን ትላለህ የሚሉ ሰው ኢንዲሲዥን ይውላችሁ አንድን ውሳኔ አመት ከምናንዘላዝል ወዲያው ወስነን የፈለገው ሪስክ የፈለገው ስህተት ቢሆን ይሻላል